አሰላሙ አለይኩም ተመልካቾች፣ እስቲ ስለ አንድ ታሪካዊና አስፈላጊ ገጸ ባህሪ እንነጋገር። እሱም በትክክል የሚገባውን የስክሪን ጊዜ አልተሰጠውም። ይሁን እንጂ ከኦርሃን ቤይ በኋላ በጣም አስፈላጊው የኦቶማን ሰው ነው። አዎ፣ ስለ ካራ ሃሊል ነው የምናወራው። ምንም እንኳን ሁልጊዜ ከኦርሃን ቤይ ጋር ቢታይም በሕይወቱ ውስጥ የተከሰቱ እውነተኛ ታሪካዊ ክስተቶች አልተገለጹም። መጀመሪያ ላይ የካራ ሃሊል ልጅ አንድ ነገር እያደረገ ነው የሚል ብዙ ግምቶች ተፈጥረዋል። ነገር ግን ፍላቪየስ ከደረሰ በኋላ ያ ርዕስ ተዘጋ። ነገር ግን ጥያቄው በሁሉም ሰው አእምሮ ውስጥ አሁንም ይኖራል። የካራ ሃሊል ልጅ ማን ነው እና አሁን የት ነው ያለው? ተመልካቾች፣ ታሪክን ብንመለከት ካራ ሃሊል ሁለት ወንዶች ልጆች ብቻ ነበሯት። ካራ ሃሊል ከሞተ በኋላ የኦቶማን ግዛት የመጀመሪያው ግራንድ ቪዚየር ስለነበረ የበኩር ልጁ ካንዳርሊ አሊ ፓሻ ግራንድ ቪዚየር ሆነ። ሁለተኛው ልጁ ካንደርሊ ኢብራሂም በኋላ ላይም ግራንድ ቪዚየር ሆነ። ስለዚህ ይህ ቤተሰብ የኦቶማን ኢምፓየርን እስከ መጨረሻው ድረስ በማስፋፋት ረገድ ወሳኝ ሚና ተጫውቷል። በመህመድ ድል አድራጊ ተከታታይ ድራማ ላይ የሚታየው ግራንድ ቪዚየር ሃሊል ፓሻ የልጅ ልጁም ነበር። አሁን በተከታታይ ፊልሙ ላይ ስለ ካራ ሃሊል ልጅ እስቲ ይህንን እንመልከተው። ተመልካቾች፣ በመጀመሪያ ፍላቪየስ የካራ ሃሊል ልጅ እንደሆነ ተወራ። ያኔ ይህ የተሳሳተ መሆኑን ገልጸን ነበር፣ ምንም ትርጉም አልነበረው። ከዚያም የገዢ ሳሮዝ ጓደኛ ልጁ እንደሆነ ተገመተ። ግን ያ ገጸ ባህሪም ከዝግጅቱ ጠፋ። ከዚህ ሁሉ በኋላ አንድ ገጸ ባህሪ ብቻ ቀርቷል። እናም እሱ የካራ ሃሊል ልጅ መሆኑን 95% እርግጠኞች ነን። እናም ይህ የፍላቪየስ የቅርብ ጓደኛና ጓደኛ ነው። እሱም በአሁኑ ጊዜ ከተከታታይ ውስጥ ጠፍቷል። ግን በቅርቡ በተከታታዩ ላይ ተመልሶ ይመጣል። እናም በሚቀጥሉት ቀናት የካራ ሃሊል ልጅ ርዕስ እንደገና ትኩስ ርዕስ ይሆናል። ተመልካቾች፣ የካራ ሃሊል ልጅ ማን ይመስላችኋል? በአስተያየት መስጫ ሳጥኑ ውስጥ ያሳውቁን።